መጽሐፍ ቅዱስ እንደዚህ ይላል በክፉዎችና በበጎች ላይ እግዚአብሔር ፀሐይን ያወጣል፣ በኃጢአተኞችና በጻድቃንም ላይ ዝናብን ያዘንባል ይላል። ቸርነትን ለማድረግ ሃይማኖት፣ ዘር ምናምን መስፈርት የምታወጡ ሰዎች ይቅርባችሁ። እኔ አሁን ክርስቲያን ነኝ፣ ግን ዛሬ ይኸው ከኔ ሃይማኖት ጋር ምንም ግንኙነት ለሌለው ሰው የሆነ ነገር ካልሰጠው ብዬ እየተንቀጨቀሽኩ ነው። ለኛ አባት ሰጣቸዋለሁ። ሰላም ነው ፋዘር፣ እንዴት ኖት? ደህና ኖት? እቺ ተባረኩ፣ እግዚአብሔር ይባርኮት። አሚን አሚን። በቃ አንዳንዴ እንደዚህ አድርገን ሃይማኖት ሳናወራ ሌላ ነገር ሳናወራ መሄድ አለብን።